እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለጌታ ይሁን። እስቲ ዛሬ ለቃሉ አጭር ጸሎት እናደርጋለን። አምላካችን እግዚአብሔር ሆይ ስምህ የተመሰገነና የተባረከ ይሁን። ስለ መልካምነቴ እናመሰግናለን። አሁን የቃልን ጊዜን በኢየሱስ ክርስቶስ በመንፈስ ይባርከን። ስለ ሰማን እናመሰግናለን። በኢየሱስ ክርስቶስ ጌታ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የጌታ ሰላምና ጸጋ ለሁላችን ይሁን። ዛሬ ደግሞ አሁንም ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 20 ላይ ያለውን ቃል ብቻ አነባለሁ። እንዲህ ነው ምለው፣ ዮሴፍም ወንድሞችን አለ እኔ ይሞታለሁ፣ እግዚአብሔርም መጎበኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ሃሌሉያ። ዮሴፍም ለወንድሞቹ ባለፈው ሳምንት በተከታታይ አንድ ያየነው ርዕስ አለ፣ ህልመኞችና ቀስተኞች በሚል ርዕስ። በሁለተኛው ክፍለ ጊዜ ደግሞ ህልመኞች በቀስተኞች በሚለው ሰፋ ባለመልክ አይተናል። ዛሬ ደግሞ ቀስተኞች በህልመኞች። ሃሌሉያ፣ እግዚአብሔር የተባረከ ይሁን። ህልመኛው ዮሴፍ እነዚህን ቀስተኛ የሆኑ ወንድሞችን አሳልፎ የሰጡ ወንድሞችን አሁን በዚህ በመጨረሻ በፍጻሜው እንኳን ምን አለ? ወንድሞቹን ብሎ እግዚአብሔር እናንተን መጎበኘትን ይጎበኛቸዋል። ዮሴፍ ወንድሞቹን እንደ ጠላት አይደለም ያየው። ዮሴፍ በቀለኛ ሰው አልነበረም። አያችሁ፣ እነሱ አሳልፎ ሸጡ፣ ወደ ጉድጓድ ውስጥ ጣሉ። ክፉ ነገር ነው ያደረጉት። ዮሴፍ ግን ለነዚህ ቀስተኞች መልካምን ነው የተመኘው። እግዚአብሔር መጎበኘትን ይጎበኛቸዋል። ለወንድሞቹ መልካም ልብ ነበራቸው። ምንም ቀስተኞች ቢሆኑ፣ ምንም ነዳፊዎች ቢሆኑ፣ ምንም አስቸጋሪዎች ቢሆኑ፣ ሃሌሉያ፣ ህልመኞች ለቀስተኞች መልካም ልብ አላቸው። ሞትን፣ ጥፋትን፣ ውድቀትን አይመኙም። ሃሌሉያ። እግዚአብሔር ዮሴፍ አይነት ልብ፣ ዮሴፍ አይነት አስተሳሰብ ለሁላችን ይስጠን። ዮሴፍ ብቻ አይደለም፣ የዳዊትንም ህይወት ስትመለከቱ አንድ ቦታም ቢሆን አያይዘን እንግዲህ እያየን ስለመጣ አንድ ቦታም ቢሆን ሳኦልን ይበቀላሉ ብሎ ሲነሳ አትመለከቱም። ሳኦል ግን በህይወት ዘመኑ ሁሉ ማለት ዳዊት ግን በህይወት ዘመኑ ሁሉ እግዚአብሔርን ሐሳብ ለማገልገል የእስራኤልን መንግስት ለማገልገል ራሱን የሰጠ ሰው ነው። ሳኦል ግን በዘመኑ ሁሉ ግን የተቀባው የረፍት ሰው የተሾመው ዳዊትን ማሳደድ ስራው አድርጎ ዓላማው አድርጎ ትልቁን የእግዚአብሔርን ዓላማ ትቶ ትልቁን የእግዚአብሔርን ሚሽን ትቶ አንድ የተቀባውን ሰው እያሳደደ የራሱን ዘመን የፈጸመ አወዳደቁ አጨራረሱ በጣም የሚያሳዝን ሰው ነበር። ቀስተኞች በህልመኞች ፍጻሜያቸው ያማረ ይሆናል። ከዮሴፍ ህይወት ስንመለከት የዮሴፍ ወንድሞች ከዮሴፍ የተነሳ ፍጻሜያቸው ያማረ ይሆናል። ዮሴፍ በቀለኛ ቢሆን፣ ዮሴፍ ነዳፊ ቢሆን፣ ዮሴፍ ተቃዋሚ ቢሆን፣ እነዚህ ወንድሞች እግዚአብሔር በዮሴፍ እጅ አሳልፎ ሰጥቷል። አልተበቀለም። እግዚአብሔር ሳኦልን ስንት ጊዜ በዳዊት እጅ አሳልፎ ሰጥቷል። አልተበቀለም። እግዚአብሔር ጊዜ አለው ወይ በራሱ ጦር ይሞታል። ሃሌሉያ። ለህልመኞች፣ ለባለራእዮች፣ ለመልእክተኞች ባለፈው አንስቼአለሁ። ሁኔታው ራሱ ለነሱ ቀስት የሚሆንበት ጊዜ አለ። ሁኔታው አንዴ ከፍ ይላል፣ አንዴ ዝቅ ይላል። ወዳጆቹም ጠላቶቹም ቀስትን የሚገትሩበት ጊዜ አለ። ለባለራእዮች፣ ለመልእክተኞች የገዛ ወገኖቹ፣ የገዛ ቤተሰቦቹ፣ የገዛ ወንድሞቹ ጠላት ሆኖ ቀስትን የሚገትሩበት ጊዜ ጥቂት አይደለም። እግዚአብሔር ራሱ ለዓላማው አንዳንድ ጊዜ
በባለራእዮች ለዓላማ። ሌላው ባለራእዮች ራሳቸው ባለማወቃቸው ከድካማቸው የተነሳ ባለማመናቸው የተነሳ ሊጎዱ ይችላሉ። ስለዚህ ቀስተኞች በህልመኞች ያርፋሉ፣ ያመልጣሉ፣ ይድናሉ። ከዳዊትም ህይወት ስንማር የምንማረው ከዮሴፍም ህይወት የምንማረው ጌታ ኢየሱስ ክርስቶስን ባለፈው አንስቼአለሁ። በሉቃስ 4 ላይ ከአንድ ጀምራችሁ ስትመለከቱ ኢየሱስን አሳልፈው የሰጡትን ሰዎች ለመበቀል በጽድቅ ለሚፈርደው ለአምላካችን ለእግዚአብሔር አብ ነፍሱን አደራ ሰጥቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ አሳልፈው የሰጡትን በጦር የወጉትን የምሕረትና የይቅርታ ልብ አላቸው። ቀስተኞች፣ ተቃዋሚዎች በጥላቻ ተነስታችሁ፣ በቁጣ ተነስታችሁ፣ በአድማ ተነስታችሁ መልእክተኞቹን አታሳድዱ። ለእናንተ የበረከት ሰዎች፣ የመፍትሄ ሰዎች ናቸው። ላንተ ላይታይ ይችል ይሆናል፣ ለልጆችህ ለቤቲ የረፍት ሰዎች ናቸው። መልእክተኞች ናቸው። ሰማይ መዝጋትን መክፈትም ይችላሉ። ሰማይ ናስ ሊያደርጉ ይችላሉ። ምድር ብረት ልም ሊያደርጉ ይችላሉ። ስልጣን አላቸው በእጃቸው። መልእክት አላቸው በእጃቸው። እግዚአብሔር ከአንደበታቸው ጋር ይሰራል። እግዚአብሔር ከኤልያስ ጋር እንደሰራ ባለፈው አንስቻለሁ። ምንም እንደኛ ሰው ቢሆንም ኤልያስ ሰማይን የዘጋ ሰማይን የከፈተ ሰው ነው። የመፍትሄ ሰዎች ናቸው። የኤርምያስን ምን ታሪክ ታውቃላችሁ? እግዚአብሔር በአንደበቱ ቃልን ያስቀምጠው መንቀልም መትከልም የሚችል ስልጣን በእጃቸው አለ። ስልጣን ቃል ባፋቸው አለ። ስለዚህ ቀስተኞች ህልመኞችን አታሳድዱ፣ አትናቁ፣ አታድሙ፣ ተመለሱ። በተለይ በእግዚአብሔር ቤት፣ በእግዚአብሔር መንግስት፣ በክርስቶስ አካል ውስጥ አይጠቅምም። በጣም ይጎዳል። የእግዚአብሔርን መንግስት ያፈርሳል። የክርስቶስን አካል ይጎዳል። እግዚአብሔር ክብር እንዳይገለጥ ይከለክላል። በቤተ ክርስቲያን ውስጥ ቀስተኞቹም አሉ። በቤተ ክርስቲያን ውስጥ ባለራእዮቹም አሉ። ሃይማኖተኞች አሉ፣ መልክተኞች አሉ። መንፈሳውያን እንዳሉ ሁሉ ስጋውያንም አሉ። እባካችሁ ሁላችንም በማስተዋል እንመላለስ፣ እግዚአብሔርን በመፍራት እንመላለስ። ተያይዘን ይህንን የመጣውን ሪቫይቫል፣ ይህንን የመጣውን የእግዚአብሔርን ጉብኝት እናስቀጥል። ከጥላቻ፣ ከአድመኝነት፣ ከክፋት እንውጣ። እግዚአብሔር የማንንም ነፍስ እንዲጠፋ አይፈልግም። የኛ ዋናው ጠላታችን አሳዶ ርራ የሚባል ነገር የሌለው ዲያብሎስ ነው። የሱ ሽንገላ ነው። የሱ ክፋት ሰራዊቶች ናቸው። አደረጃጀት አወቃቀር አላቸው። ሰው መጽሐፍ ምዕራፍ 6 ከ10 ጀምራችሁ ተመልከቱ። ከሽንገላው ጋር ከደምና ከስጋ ጋር ባንዋጋ ባንጣላ ጥሩ። በዓላማችን ላይ፣ በተልኳችን ላይ፣ በጥሪያችን ላይ ትኩረት እናደርግ። እግዚአብሔር ለመስራት የመጣበት ጊዜ ነው። አንድ ጊዜ እግዚአብሔር 2015 ላይ በእኛ ቤተ ክርስቲያን እግዚአብሔር የተናገረውን ተናግሬያለሁ። እግዚአብሔር እንዲህ አለ፣ ሕዝቤን ላጽናና ዘንድ መጥቻለሁ አለ። ሕዝቤን ላጽናና ዘንድ። የሚጽናና ሕዝብ ያዘነ ሕዝብ ነው። የተጎዳ ሕዝብ ነው። ያለቀሰ ሕዝብ ነው። የተሰበረ ሕዝብ ነው። የቆሰለ ሕዝብ ነው። ይህን ሕዝብ ላጽናና ዘንድ መጥቻለሁ አለ። ሕዝቤን ላጽናና ዘንድ። እግዚአብሔር ሕዝቡን ሊያጽናና በመጣበት ጊዜ ሕዝቡን ማቁሰል፣ ሕዝቡን ማድማት፣ ሕዝቡን ማሳዘን ከኛ ይራቅ።
እግዚአብሔር ሕዝቤን አጽናኑ ነው የሚለው። ሕዝቤን ታደጉ ነው የሚለው። ለሕዝቤ መፍትሄ ሁኑ ነው የሚለው። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ነው ያንቀላፋው። የእግዚአብሔርን ሐሳብ በራሱ ትውልድ ላይ፣ በራሱ ዘመን ላይ፣ በራሱ ሕዝብ ላይ ወርቃማ ዘመን፣ ሕዝቡ ከእግዚአብሔር ጋር፣ እግዚአብሔር ከሕዝቡ ጋር በዳዊት ዘመን የረፍት ዘመን ነበር። ዳዊት የእግዚአብሔርን ጦርነት ነበረ የሚዋጋው። በሳኦልና አደረጃጀት አልነበረው። የሳኦል መንግስትን ገልብጬ ወስዳለሁ የሚል ዓላማም አልነበረው። የእግዚአብሔርን ጦርነት ለመዋጋት የተቀባ ሰው ነበር። ስለዚህ ሁላችንም የእግዚአብሔር መንግስትን ለማገልገል የመጣን ሰዎች ነን። በጣም የሚያስፈራው ነገር ፍርዱ ከእግዚአብሔር ቤት ነው የሚጀመረው። ሕዝቅኤል መጽሐፍ ምዕራፍ 8፣ 9፣ 10 ተመልከቱ። ጴጥሮስም መጽሐፍ ላይ ከቤቱ እንደሚጀመር እግዚአብሔር ቃል ይናገራል። እባካችሁ ሁለት ሆነን ሳይሆን ሁላችን ባለ ራእይ ሆነን፣ ሁላችን ሚሽነሪ ሆነን፣ ሁላችን ተልእኮን ይዘን የእግዚአብሔርን ዓላማና የእግዚአብሔርን ፍቃድ የእግዚአብሔርን ተልእኮ ለመፈጸም እጅ ለእጃችን ተያይዘን ወደፊት የሚጠብቀንን የመከርን ስራ ለመስራት ብንበረታ ጥሩ ይሆናል። እግዚአብሔር አምላካችን ደግሞ መልካምነቱን በመካከላችን ይገልጣል። ስለነበረን መልካም ጊዜ እግዚአብሔር ስም የተመሰገነ ይሁን። አምላካችን ሆይ ተመስገን። ቃሊ በኢየሱስ ክርስቶስን በእኛ ሕይወት የጸና ይሁን። እንደ ቃሊ መመላለስ እንድንችል በቃሊ መንፈስ በኢየሱስ ሙሉ ጊዜ ምራን። ልባችንን በቅንነት መንፈስ ባርከን። የክርስቶስ ልብ ይብዛልን። በኢየሱስም በቀረኝነት፣ ቅናት፣ አድመኝነት ከኔና ከሕዝቤ ላይ የተወገደ ይሁን። መያያዝ፣ መከባበር፣ መደማመጥ በመካከላችን ፍቅርና አንድነት እንዲነግስ ጸልያለሁ። ስለሰማን አመሰግናለሁ። በኢየሱስ ክርስቶስ ጌታ ስም አሜን። በጌታ በኢየሱስ ስም የእግዚአብሔር ሰላምና አብሮነት ከሁላችን ጋር ይሁን። አሜን። በኢየሱስ ስም